አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ቻናሌ ቤተሰቦች ሰላም እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም። መተናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ አዳዲሶቹ እና ውዶቼ ዛሬ በአዲሱ መጥቻለሁ ማለት ነው። እሱም ደግሞ ያኔ ዛሬ ነው እንግዲህ ሽርሽር ስደረግ ያየሁት የዱባይ መንግስት ከኢትዮጵያዊ የቤት ሰራተኛ ወይም ደግሞ የእናቱ ሰራተኛ ጋራ ፎቶ መነሳቱ ብዙዎቹ ተገርማቸዋል። በሚገርመው ማለት ነው። በቃ ምን አይነት ድንቅ መንግስት ነው ምናምን እንዴ! ምን ስላደረገ ቆይ ማለቴ በቃ አይደለም እሱ ለሀገሩ መንግስቱ ለሀገሩ ጥሩ ነው። እሺ ለህዝቡ ጥሩ ነው። አልሐምዱሊላህ ለኛም ያኔ ምንም አይነት ክፋት የለውም። የኛ ሀገር መንግስትም እኮ ክፋት የለውም። የኛ ሀገር መንግስትም ለህዝቡም ለሀገሩም ጥሩ ነው። ያኔ የራሳችን መጥፎ ጎን እንትን አድርገን መንግስታችን ላይ ብቻ ማደረብ የለብንም። አሁን ዶክተር አብይ ከቤት ሰራተኛው ጋር ፎቶ እንደዚህ ቢነሳ ማንም ሼር አያደርገውም። እንዲሁም ጭራሽ ዝናሽ ላይ እንደዚህ ያደረገ ምናምን በቃ ስሙን ነው የሚጣፋው ማለት ነው። እኛ ኢትዮጵያውያን ለምንድን ነው በራሳችን እጅ ያለ ወርቅ እንደ ድንጋይ የምንቆጥረው ማለት ነው? የምነት ማለት አላውቅም። እና ሰው በእጁ ያለ ወርቅ ይዞ እንጃ አላውቅም። እና ብቻ ስለተገረመኝ ወላሂ ተገርም ያለው በነገራችን ላይ ያኔ ቲክቶክ ራሱ ዩቲዩብ ምናምን እንደዚህ ሽርሽር ይደረጋል። ነስ የኛ ሀገር መንግስትም ለኛ በጣም ጥሩ ነው። ያኔ ክፋት በውስጣችን የራሳችን ውስጥ ነው እንጂ ክፋት በመንግስታችን ውስጥ አይደለም። ስለዚህ እሷ ደግሞ ሲቀጥል መንግስት ቤት የምትሰራ ልጅ ትመስላለች። እሷ እኮ በስራ ተጎታለች በጣም ዛሬ ላይ እሱ አቅፏት ስለተነሳ ብቻ ብርቅ ያደረጋችሁት። እስቲ ካለባበሷ እንኳን አነጻጽሩ። መንግስት ቤት የምትሰራ ትመስላለች። ሁኔታዋ፣ አለባበሷ፣ ሁሉን ነገሯ ማለት ነው። ስለዚህ ያኔ የቤቱ ውስጥ ምን ያክል የስራ ድካም ጉዳት እንደሚኖራት እሷ ናት የምታውቀው። አንድ መንግስት ዛሬ ላይ አቅፏት ፎቶ ተነሳ ብላችሁ ምን አይነት ድንቅ መንግስት ነው? ዋት የምራችሁን ነው? ተው እኛ ኢትዮጵያውያን ማለት ነው ሌላ ዜጋ ማድነቅ የራሳችን ማርከስ ተለምዶብናል እና አይመስለኝም የእውነት። ስለዛችሁ አታካብዱ ለማለት ፈልጌ ነው። አዎ አታካብዱ። የራሳችሁን መጀመሪያ የራሳችንን እናከብር። ሰው ክብር ከቤቱ ነው። ክብር ቤት ውስጥ ስንጀምር ነው የውጭውን የምናከብረውና የራሳችን ዝቅ እያደረገን የሰውን ከፍ ማድረግ በፍጹም ይሄ ይውልኝ እንጂ ክብር አይመስለኝም። እናማ ማለት ነው የራሳችን እናከብር። የራሳችን መጀመሪያ እንውደድ። እሱም ለኛ ያስጎደለን ነገር የለም። ግን ያው ራሳችን በራስ አለመግባባት እርስ በራስ ምናምን በቃ አለመተባበር የራሳችን ችግር እንጂ የመንግስታችን አይደለም። ፎቶ ማነሳት ደግሞ ብርቅ ሊሆንላችሁ አይገባም። ብርቅ የሚሆናችሁ እኮ በእናቱ ቤት ስለምትሰራ ስለምትደክም የዚህ ሀገር ቢያንስ ቤት ቢሰጣት ኖሮ ቢያንስ ወይ መኪና ቢገዛት ብርቅ ሊሆናችሁ ወይኔ ምን አይነት ድንቅ ነው ልትሉ ትችላላችሁ። ምንም አለባበሷ ራሱ እኮ የአንድ ሰራተኛ አለባበሱ እንኳን አይደለም። ሌላ ውስጠው ከምር ነው። እኔ ያኔ ስለገረመኝ ነው እንደዚህ የሚያወራ ማለት ነው። ይቅርታ እና በዚህ ይሄን ሀክል ብርቀት ተደርጉት ምን ለማውራት እንወይስ ወደ ቀጣዩ ሲሄድ ደግሞ ሙቪ ለሀዩ ቤት ገዝቶ ሰርፕራይዝ አደረጋል። ሀዩ በጣም ልዩ ሴት ናት። ወደፊት ህይወቴን ከሷ ጋር ማኖር ስለሚፈልግ እና ቤት ደግሞ ስለሚያስፈልገን ቀድሞ ቅድሚያ ቤቱን ገዝቼ ሰርፕራይዝ ላድርጋት ብሎ ከቡታጀራ እስከ አዲስ አበባ እንድትመጣ አድርጎ ሰርፕራይዝ አድርጓታል። እና ሀዩም ደግሞ ማማን አልቻለችም። በጣም ነው ደስ ያላት። ሀዩና ሙቢ እንኳን ደስ ያላችሁ። የምትኖሩበት ያርጋው፣ በፍቅር ያኖራችሁ። ሀዩ በጣም ደስ ብሏታል። ሙቤም እንደዛ ደስ ብሎታል። የሀዩን በጣም እንደሚወዳትና እንደሚያከብራት ሀዩ በጣም ጥሩ ልጅ እንደሆነች እያወራ ነበረ ማለት ነው።
እና ደስታችሁ ደስታችን ነው። እንኳን ደስ አላችሁ። በፍቅር የምትኖሩበት ቤት ያርግላችሁ ማለት ነው። ደስ ብሎናል። ወደ ሩትና አብርሽ ሲሄድ ደግሞ አብርሽና ሩታ እንግዲህ እስካላስ ተለያዩ። በጣም ታሳዝናላችሁ እናንተ ማለት ነው። በቃ ሩቲ አልቅሳ ሲበዛባት መለያየቱን መረጠች ማለት ነው። አሁን ሁለተኛ ድጋሚ ተመልሳ አብርሽን በቃ አትፈልገውም። የመጨረሻ ነው የተለያዩ ማለት ነው። ሩቲሻ ላንቺ መልካሙን እንመኝሻለን። አብርሃም ደግሞ ልብ ግዛ። ሴት ልጅ እንደዚህ ናት። በቃ አንዴ ከቆረጠች አታገኛትም ማለት ነው። ለማነች 12 ጊዜ ታረቀች። አሁን ግን አልቻለችም። እኔ ግን የሚያዝነው ለሩታ ነው። ሩታዬ በጣም ነው የሚያዝንሽ። ምክንያቱም እርጉዝ ናት። በዛ ላይ ደግሞ ልጇን በሆዷ ሸክማ ከአባቱ ተለይታ በጣም ከባድ ነው። አያምጣ እና ስለዚህ አብርሃም ደግሞ አንተ ልብ ግዛ፣ ለሴት ልጅ ክብር ይኑር። እዛም አትዝረክረክ ማለት ነው። የምርን እንዲህ አንድ ሰው ትዳሩ ላይ ተከባብሮ ካልኖረ ምንድን ነው ፋይዳው? ስለዚህ ተከባር። ሶስተኛዋ መታ ነበር፣ ግን እንዴት እስካሁን ድረስ ወደ አብርሃም እንዳልደረሰች አላወቅኩም። እስካሁን ድረስ እንዴት አልደረሰችም ወደ አብርሃም ማለት ነው። እሷ ሐኪም ቤት ገና አልወጣችም መሰለኝ። ያው ሕክምናዋን ስትጨርስ ትመጣለች። ሩታም ደግሞ ያን ነገር ሰምታ ነው መሰለኝ ቀድማ መለያቱን የመረጠችው። ሩታዬ እውነት ቆረጥሽ፣ በቃ ቆረጥ አርገሽ ተለይተሽ ከሆነ ይማችሽ። ምክንያቱም ሁሌ መንዘልዘል ምን ይሉታል? እናንተ እኮ ትዳሩን እንደ ጌም ተጫወታችሁት እኮ የእውነት እንዴ! ይሄን ያክል በእናንተ ደረጃማ የሚጣላ ባለትዳር የለም ብዬ አሰብኩ። እና እውነት ቆርጥሹ ካላስ በቃ ይበቃኛል ደክሞኛል ብለሽ ከሆነ ይመችሽ፣ ይቅናሽ፣ የተሻለውን ይስጥሽ። አብርሃም ደግሞ ልብህን ቀይረው። የራሴ እያመመኝ ነው ሊያብድ ነው መሰለኝ ምናምን አይሰራም። ልብህን ቀይረው ማለት ነው እንዴ! እንደ ሴት ልጅ ለትዳር ምናምን ክብር ምንድን ነው ያውቁ በቃ። እና አንተ ገና ትዳር ምን እንደሆነ ሳታውቅ ስላገባ ምንም ማድረግ አይቻልም። ግን አሁን ሩታን የመሰለች ጠንካራ ሴት ከእጅህ ወለቅ አለች። እንግዲህ ተማሪበት በቃ ማለት ነው። ጋይስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበራተቱኝ። እወዳችኋለሁ እና ብቻ ምን ልበላችሁ